በቴሌግራም ገንዘብ እንዴት ነው የምንሰራው? ሰላም እንዴት ናችሁ የቻናል ቤተሰቦቼ? ለማታውቁኝ ሁሴን እባላለሁ። በዛሬ ቪዲዮአችን ደግሞ እንዴት አድርገን ነው ቴሌግራም አፕሊኬሽንን በመጠቀም ብቻ ገንዘብ እንዴት እንደምንሰራና የሰራነውን ገንዘብ እንዴት እንደምንዋጣ በዝርዝር ማስመለከታችሁ ይሆናል ማለት ነው። ከዚህ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ያደርጋችሁ እንዲሁም ደግሞ ቪዲዮውን ቅል አድርጋችሁ ላይክ እንድታደርጉ ጠይቃችኋለሁ ማለት ነው። የሚያስፈልገን መጀመሪያ ምንድነው የምናወርደው ፓየር ያስፈልገናል። ፓየር አካውንት ከዚህ በፊት ሰርቼላችኋለሁ እንዴት እንደምከፍቱ እና በመጀመሪያ ይሄን ፓየር አካውንት እንዴት እንደከፈትኩ አሳይቻችኋለሁ። በመጀመሪያ ፓየር አካውንትን ከከፈታችሁ በኋላ ላሳያችሁ አይ ቲንክ ላሳያችሁ ይችላል። ፐርሚሽን ለሴኩሪቲ ሲባል ላሳያችሁ ይችላል። ግን እዚህ ጋር እንደምትመለከቱት 0.20 USDT ለሙከራ ያክል ብዬ ነው ዝም ብዬ ይሄ ዌብሳይት ይሄ ቦት ይሰራል ወይስ አይሰራም ብዬ ለመሞከር ብዬ ነው ያወጣሁት ማለት ነው። ያወጣሁት መቼ ነው? ጁን 27 2025 14 ሰዓት ከቀኑ አይ ቲንክ ወደ 7 ሰዓት አካባቢ ነው ያወጣሁት። እንዴት እንደማወጣው አሁን አሳያችኋለሁ በድጋሚና ዲስክሪፕሽን ላይ ሊንኩን ማስቀምጥላችሁ ይሆናል ማለት ነው። ያንን ሊንክ በመንካት መግባት ትችላላችሁ። የቦቱ ሊንክ ደግሞ ጎግል ፋርመር ይባላል ማለት ነው። እዚህ ጋር አሁን እንደምትመለከቱት ባላንስ ይላል 0.7 USDT ሰርቻለሁኝ፣ ግን ያስቀምጥልኝ ሆልድ ላይ ነበረ። አሁን ባላንስ 0 ነው የሚለው እንደምትመለከቱት። ማታ ደግሞ የተላከልኝ ወደ ባላንስ ገብቶልሃል ነው ያሉት። እዚህ ጋር አሁን ባክ ብዬ ባላንስ ብለካው እንደምትመለከቱት አሁን ላይ ያለችው 0.5 ናት ማለት ነው። 25ቷ ገና እዛ ውስጥ ናት። እንዴት እንደማዋጣው ላሳያችሁ። ፓይአውት የሚለውን ነካዋለሁኝ። ከዛ ያስመርጠናል። እንደምትመለከቱት ከነዚህ ውስጥ እቺ ፓየር የምትል ናት በጣም ቅናሿ ማለት ነው። እቺን ፓየር የሚለውን ስንነካው 0 ነጥብ እንደምትመለከቱት ማውጣት የምንችለው ይሄንን ነው እና የኔን እንትን ፓየር እዛ ጋር ወደ ፓየር ተመልሳችሁ እዚህ ጋር ምልክት አለች የፓየር እቺን ክሊክ ታረጋላችሁ፣ ኮፒ ታረጋላችሁ ማለት ነው አካውንታችሁን። ከዛ እዚህ ራሱ አውቶማቲክ ስላስቀመጠልኝ ይሄንን እሰጠዋለሁኝ ማለት ነው። ከዛ ፕሮሰስ ሰክሰስፉል ይላል እንደምትመለከቱት 0.5ቷን ነው እያወጣልኝ ያለው። የሚደርሰኝ ግን 0.4 ሊሆን ይችላል። ከዚህ በፊት 0.21 ነበረኝ። ከ21 ላይ 0.20 ገብቶልኝ አንዷን ፊው ቆርጦኛል ማለት ነው። እዚህ ጋር ራሱ ቀስ ብሎ አውቶማቲካሊ በአንድ ሰዓት 2 ሰዓት ሊያቆይ ይችላል። ይህን ሰዓት ላይ ግን ምንም አላቆየኝም፣ ይገባልኛል ማለት ነው። እሺ እንዴት ነው ገንዘብ እንዴት እንደምንሰራ ደግሞ ላሳያችሁ። እዚህ ጋር ወደ ቦቱ ተመለሱና እናንተ ገና ስታርት ስትሉት ይሄን ይመጣላችኋል። ከነዚህ ውስጥ ምንድነው የምንነኩት? ፕላስ እዚህ ጋር ሲደመር ምልክት አለች፣ ሬጂስተር ኒው ጂሜል የሚል አለ። እሱን ትነካላችሁ። ከዛ እዚህ ጋር እንደምትመለከቱት ወደ ፕሌይ ስቶር ትገባላችሁ። ፕሌይ ስቶር ላይ ከገባችሁ በኋላ የመጀመሪያ ያለውን ፈርስት ኔም ኮፒ ያረጋችሁ እዛ ላይ ተሰጡታላችሁ። ወደ ኢሜል መክፈቻ ከገባችሁ በኋላ እዚህ ጋር ክሬት አካውንት የሚል አለ። ከዛ ፎር ማይ ፐርሰናል ዩዝ የሚል አለ። እሱን ክሊክ ታደርጉና ቅድም ኮፒ ያረኩትን እዚህ ጋር ፔስት እናደርገዋለን ማለት ነው። ወደዚህ በመምጣት ይሄንን እዚህ ጋር ፔስት እናደርግና ኔክስት እንላለን። እዚህ ጋር እናንተ የተመቻችሁን ጾታ መጻፍ ትችላላችሁ። እናንተ እዚህ ጋር ትሞሉታላችሁ ማለት ነው። ከዛ ኔክስት እንለዋለን። እዚህ ጋር ነው ዋናው አሁን ክሬት ዩር አሁን ጂሜል ኢሜል አድሬስ ይላል። እሱን ነካና የት ጋር እንመጣለን? እዚህ ጋር ራሱ ያሳይቶናል። እዚህ ጋር ኢሜል እናችን ኢሜል ኮፒ እናደርጋታለን ማለት ነው። እቺን ኢሜል ኮፒ እናደርጋታለን። ከዛ ራሱ ከጎኑ ጂሜል ስላለ ፓስወርድም ደግሞ እዛው ራሳቸው ጽፈውልናል። ፓስወርዱንም ኮፒ ያደረግን እዚህ ጋር እንመለስለታለን። ፔስት አርግተን ኔክስት እንለዋለን። ከዛ እዚህ ጋር እንደምትመለከቱት ኔክስት እንለዋለን። ወደታች ዝቅ ብለን አግሪው እንለዋለን ማለት ነው። የጨረሰልን ነው ብቻ መጥቶልናል። ከዛ ማናጅ የሚለው ውስጥ እንገባለን። ከገባን በኋላ ማኔጅ አካውንት ከገባን በኋላ እዚህ ጋር ወደ ጎን ሴኩሪቲ የሚል አለ። ወርታ ዝቅ ብለን ሪከቨሪ ኢሜል የሚለውን እንነካለን። አልጨረስንም። ሪከቨሪ ኢሜል እንነካለን።
ከዛ እዚህ ጋር ኮድ ታስገቡለታላችሁ ማለት ነው። ከዛ እዚህ ጋር አሁን ሪከቨር የምታደርጉትን ኢሜል ጻፉ ይላል። አድ ሪከቨር ኢሜል እንላለን። ምንም የምንለፋው ነገር የለም። እዚህ ጋር ተመልሰን እዚህ ጋር እንመጣና ሪከቨር ኢሜል የሚለውን ነካለን። ለሪከቨር ኢሜል 20 ሚኒት ነው የሚሰጠን። ከ20 ሚኒት በኋላ ኤክስፓየርድ ስለሚያደርግ አዲስ ኢሜል ይሰጣችኋል። በዛ ነው ግቡ የሚላችሁ ማለት ነው። እዚህ ጋር ፔስት እናደርገዋለን 20 ደቂቃ ሳይሞላን ማለት ነው። ሶ እዚህ ጋር አሁን ይሄንን ካንስል እንለዋለን። ከዛ እንመለሳለን። ስንመለስለት እዚህ ጋር እንደምትመለከቱ መጥቶልናል። እሱን እንነካለትና እንገባለን ማለት ነው። ከዛ የሲቲስሚ እንለዋለን፣ ዜድን እንለዋለን። ከጨረስን በኋላ እዚህ ጋር አሁን ወደ ቴሌግራማችን ተመልሰን ደን ስንለው እዚህ ጋር በስትክክል አስገባ ይላል። ሶ በስትክክል እናስገባለታለን ማለት ነው። ሶ እንደዛው እንደነካ ነው እዚህ ጋር ኢኔብል ቱ ኢፍ ይሄ አይ ቲንክ ቱ ስቴፕ ቬሪፊኬሽን አለ። እሱን አብሩን አይላችኋል። እሱ በጣም ፕሮሰስ ስላለው እኔ እሱን ስለማልሰራ ከፈለጋችሁ እነሱ ቪዲዮ ራሳቸው ያሳያችኋል። እዚህ ጋር ሃው ቱ ኢኔብል ቱ ኤፍ ኤ ወይንም ቱ ስቴፕ ቬሪፊኬሽን እንዴት እንደሞሉ እዚህ ጋር ክሊክ ታደርጋላችሁ። በጣም ፕሮሰሱ ከባድ ነው ማለት በጣም ሰፊ ስለሆነ እኔ እሱን ስለማልሰራ እዚህ ጋር ኮምፕሊት የሚለውን እንነካዋለን ማለት ነው። ስለዚህ አሁን ጨርሰናል። አሁን እንደምትመለከቱት ባላንስ የሚለውን ስንነካ ወደ 3 ገብታልናለች እዚህ ጋር እንደምታዩት ማለት ነው። ወደ 25 ነበር ቀደም እዚህ ጋር እንደምትመለከቱት ከላይ 5 ሆነ እዚች ጋር ማለት ነው። ከላይ 5 ሆነ ከታች 25 ነበረ። ወደ ታች ዝቅ ስንለት ደግሞ ወደ 3 መታለች ማለት ነው። ከ25 ወደ 3 ተጠግታልናለች። ሶ ብር እንደዚህ መስራት ትችላላችሁ ማለት ነው። እኔ በእንደዚህ ነው እዚህ ጋር ፓየር ላይ ያስገባሁት ማለት ነው። ከሰዓታት በኋላ ይገባልሃል ብሎኛል እዛ ቅድም እንዳያችሁት። ስለዚህ እናንተ በእንደዚህ መስራት ትችላላችሁ ማለት ነው። እቺን ክረምት በኦንላይን ስራ እናሳልፋታለን። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።